ጡቷን የጠባዋት እናቴ ጴንጤ ናት፣ አያቴ ጴንጤ ናት። ደረቅ ጡቷን የጠባዋት ወንድሞቼ፣ ቤተሰቦቼ ሁሉ ጴንጤዎች ናቸው። ስለዚህ እኔን ከልጅነት ጀምሮ ያሳደጉኝ ብዙ ፓስተሮች አሉ። ከነሱ ጋር ላልታየ ነው እንዴት ታያለሁ ለምቢባል ክርስትናን በማውራት ሳይሆን በመኖር ነው የምትገልጠው። ይህ ልጅ እውነት የተቀበለው ወንጌል የተቀበለው ክርስትና ህይወት ኦርቶዶክሳዊነት ይሄ ነው ወይ? አነጋገሩ፣ አለባበሱ፣ አካሄዱ ሁሉ ነገሩ ተለውጧል መባል አለበት። ከማውራት መኖር ነው የሚቀድመው ክርስትና። ለምንድን ነው የሚያደርግብኝ? ፕሮቴስታንት ለመሰለህ ምክንያቱም ቀላል ነገር አይደለም። አሁን እኮ አይ አልገባም። አሁን ጫና የሚለው ነገር ማንንም ጫና አድርጎኝ ወደ ኦርቶዶክስ አልመጣሁም። ደግሞ የማንንም ደግሞ ጫና ሽሽት ደግሞ ወደ ፕሮቴስታንት አልሄድም። እኔ ጴንጤ ማልሆንበት የመጀመሪያውና የመጨረሻው ጉዳይ ምንድነው ካልከኝ፣ ፕሮቴስታንቲዝም መሰረቱ ሰው ነው፣ መጨረሻው ሰው ነው። ኦርቶዶክሳዊነት ደግሞ መሰረቱ ክርስቶስ ነው፣ ማለቂያው የዘላለም ህይወት ነው። በቃ አለቀ። ስለዚህ ማልሆንበት ሰው ጳውሎስ ነው ያለው በነገራችን ላይ ልጅ አንተ ግን በተማርክበትና በተረዳህበት በዚያው ልክ ጸንተህ ኑር ይለዋል። እኔ የተማርኩትና የተረዳሁት ኢየሱስን የምኖረውም ደግሞ ከክርስቶስ ጋር። ስለዚህ ሰዎች እኔ ሜዲን አውሮፓ አይደለሁም፣ በሉተር ተመስርቼ ወደ ሉተር አልሄድም። ስለዚህ በቃ ማለት ነው የዳኒም ጥያቄ ላስተካክለውና ምናልባት እንደዚህ አይነት ጥያቄ የሚነሳው ጫና አያደርግብም ምናምን ሰው በዚህ እድሜው ላይ ጫና ምናምን በሚለው ይመጣል ብዬ አላስብም። ግን ሶሻል ሚዲያ ላይ ራሳችሁን የቤተ ክርስቲያኗ ተጠያቂ ያደርጋችሁ አቅርባችኋል። እኔ ሰው በልቡ አምኖ ይድናል በአፉ መስክሮ ይጸድቃል ስለሚል እግዚአብሔር ቃል የገባኝን እውነት ባለችኝ ፕላትፎርም ማውራት ብቻ ነው የኔ እንትን። ማውራት ማለት የገባኝን እውነት ነውና አዎ ያንን እውነት የክርስቶስ ኢየሱስንና የቤተ ክርስቲያንን ትክክለኛ ቀጥታዊ የሆነ የመዳን ትምህርትን መግለጥ እንጂ ቤተ ክርስቲያን ጠበቃ አርጋ አልሾመችኝም አትሾመኝም ለምቢባል ቤተ ክርስቲያን ከበቂ በላይ ሊቃውንቶች አሏት፣ ከበቂ በላይም ደግሞ አዋቂዎች አሏት። ስለዚህ እነዚህ አዋቂዎች ባሉበት መካከል ራስን እንደ አዋቂ አድርጎ መቁጠር ቂልነት ነው፣ ሞኝነት ነው። እንደዛ አይደለም። ግን የገባንን እውነት ነው የምንናገረው። እውነት ነው ሰው ጋር ያንን እይታ ሊያደርግ ይችላል። ግን ደግሞ ቤተክርስቲያን ተከራከሩልኝ ብላ አላከችንም፣ አትልክም። ልጆቿን በእግዚአብሔር ሕይወት ቃል በትክክል አሳንጻ አስተምራ ለክርስቶስ ኢየሱስ ሙሽራነት ታበቃለች እንጂ ለቲክታክ እና ለዩቲዩብ ጠበቃ አርጋ ልጆቿን አትሾም። ግን እንደው ምን ይሰማል ይሄ ክርክሮቹ ምናምን ስታዘጋጁ ካለቀ በኋላ እንደው አይጨንቃችሁም? አሁን ሰው በሁለት ተከፍሎ ከክርክሮቹ በኋላ ድጋፎች ጥሩ የሰራችሁ ቀን ሙገሳውም አለ፣ ነጥብ የጣላችሁ የተመሰለ ቀንም ደግሞ እንደዛው አለና ምንድነው የምታስቡት? ምን ይሰማሃል?